እንደምን ዋላችሁ ክብሯትና ክብሯን አድማጮቻችን ምስጋና ተሾመ እባላለሁ ከዳላስ ቴክሳስ ነው ይሄን ፕሮግራም እያዘጋጀሁት ያለሁት በቴክኒሻኑ አማኑኤል ለማ ከጎን ያለ ዛሬ በስራቸውና በትምህርታቸው ትልቅ ደረጃ ላይ ከደረሱ ሰዎች መካከል አንዷ የሆነችውን ኢየሩሳሌም አይነክ ሁሉን ለማናገር ኢንተርቪው ለማድረግ ቀጠሮ ይዘን አሁን አለን ስለዚህ ቀጥታ ወደ ሳን ዲያጎ ካሊፎርኒያ ነው የምንደውለው ሃይ ጄሪ ሰላም ነሽ? አይስልኝ ምስጋና እንዴት ነህ? አለን እንዴት ነሽ? አለን ሰላም ነው። በጣም ደህና ነኝ። ቤተሰብ እንዴት ናቸው? እግዚአብሔር ይመስገን አለን። ዛሬ እንግዲህ በተቀጣጠርነው መሰረት ቃለ መጠይቅ ላደርግ ነው የደወልኩት። እውነቱ በጣም ነው የማመሰግነው። በጣም ቃለ መጠይቅ ስለመረጥከኝ እኔም በጣም ደስ ብሎኛል ፈቃደኝነትሽን ስላሳየሽኝ። ስለዚህ ወደ መጀመሪያው ጥያቄ እናምራ። እሺ ደስ ይለኛል። የመጀመሪያው ጥያቄ እንግዲህ ራስሽን ነው የምታስተዋውቂው። ኢየሩሳሌም አይነክ ሁሉ ወይም ጄሪ ማን ናት? አሪፍ ጥያቄ ነው። ኢየሩሳሌም አይነክ ሁሉ በጣም ምን ብዬ ልንገርህ፣ ከባድ እኮ ነው ራስን መግለጽ ማለት አይደል? በጣም በቃኝ ነው የተሻለ ነገር ለማግኘት የምትጠር ሰው ከዛ በተጨማሪ ደግሞ በቃ ለሰውም ለህይወትም በአጠቃላይ በዚህ ቻለም ውስጥ ላሉ ነገሮች ሁሉ በጣም ፖዚቲቭ የሆነ አስተያየት ያላት ጥሩ የሆነ አመለካከት ያላት ልጅ ናት ብዬ ነው የማምነው እኔ። በዛ ላይ ደግሞ መሳቅ ትወዳለች። መሳቅ እንደምትወድ ያስታውቃል ከንግግሯ አይደል? እሺ እንደዛ ነው ራሴን የምገልጸው እኔ። በጣም ደስ ይላል። ወደ ሁለተኛው ጥያቄ እናምራ። ወደ ዩናይትድ ስቴትስ ወይም ወደ አሜሪካ መች መጣሽ? እኔ እንኳን የመጣሁት ወደዚህ 2010 በአሜሪካን አቆጣጠር ማለት ነው። እንደ አውሮፓውያን አቆጣጠር? እንደ አውሮፓውያን አቆጣጠር? አንተማ በደምታውቅበታለሽ ያታስተካክል። እሺ እና 2010 ነው እዚህ መጣሁት። እዚህ ስመጣ 14 ዓመቴ ነበር። ወዲያውኑ ወደ ሃይ ስኩል ገባሁኝ። 9ኛ ክፍልን ለመጨረስ 2 ሳምንት ሲቀር ነው ወደዚህ የመጣሁት እና የሚገርም ነገር ልክ እንደመጣሁ ቀጥታ ትምህርት ቤት ነው የገባሁት። ምንም ጊዜ አላጠፋሁም። ዋው የሚገርም ነው። አዎ እና ደስ ይል ነበር። አሪፍ ጊዜ ነበር ያንን ጊዜ 2010 የማይረሳ በደንብ በጣም ደስ ይላል። አሁን እንደገባኝ ከሆነ ኮሌጅ ውስጥ ነው እየተማርሽ ያለሽው ነው? ምንድነው እያጠናሽ ያለሽው? የት ዩኒቨርሲቲ ነው እየተከታተልሽ ያለሽው ትምህርትሽን? ሴኔጎ ሃይ ስኩል ቢባል ነበር ሃይ ስኩል እና ከዛ ልክ እንደጨረስኩኝ ወዲያውኑ ወደ ሴኔጎ ስቴት ዩኒቨርሲቲ ነው ጆይን ያደረኩት እና አሁን 4ኛ ዓመቴ ነው። ማጠናው ኬሚስትሪ ነው and then ማይነር ደግሞ ሊደርሺፕ ነው። በጣም ደስ ይላል። አዎ ኬሚስትሪ እየተቸከለ ነው ማለት ነው። እጅግ በጣም ታዲያ በጣም አሪፍ ነው። ስለዚህ ሳን ዲያጎ ውስጥ እየኖርሽ ነው፣ ሳን ዲያጎ ውስጥ እየተማርሽ ነው። ስለ ሳን ዲያጎ ውስጥ ኑሮ ደግሞ ስለ ህይወት ምን ይመስላል ሳን ዲያጎ ውስጥ? ሳን ዲያጎ በጣም የምታምር ከተማ ነች። በጣም ደስ የምትል እኔ ካሊፎርኒያ ውስጥ የተለያዩ ሲቲዎች ሄጄ አይቻለሁ በእውነቱ ከሞላ ጎደል እና የትኛውም ሲቲ ካሊፎርኒያ ውስጥ እንደ ሳን ዲያጎ የሳበኝ የለም እና እንደውም ሌላዎቹ ሲቲዎች ሲሄድ ነው የሳን ዲያጎን ውበት የሳን ዲያጎን ቁንጅና ማድነቅ የቻልኩት ነው። it's like አንተ የምትኖርበትን ቦታ ሌላ ቦታ ሄደክ ምንድነው የሚባለው አንጻራዊ የሚባል ነገር አለ አይደል? ትክክል። እሱን ያየሁት ያኔ ነው። በቃ የተለያዩ ሲቲዎች ሲሄድ በስመ አብ ሳን ዲያጎ እኮ ይሄ እንደዚህ እኮ አለ ምናምን ማለት ትጀምራለህ እና
ሌላ ቦታ እስከምታይ ድረስ አንተ ያለህበትን ቦታ አታደንቀበት ሳይ በስ ያለው ወርቅ እንደ መዳብ አይነት ነገር ነው ነው በጣም የሚገርም ነው በጣም ደስ ይላል እኔ በጣም ነው ወጣት ሴቴጎን እና በጣም ደስተኛ ነኝ ኢቨን ዩኒቨርሲቲ መማሪ እና ሁሉንም ሰው ነው የምለመጣችሁ ጎብናት በጣም I don't know መጽሔቶች እንደሚያስቀምጧት ከሆነ one of the finest cities in America እና እንደዚህ አይነት ሲቲ ውስጥ ለራሱ መኖር መቻል ማለት ለኔ ትልቅ ነገር ነው ትልቅ ጸጋ ነው በእውነቱ ሳንዲያጎን መተን እንድንጎበኛት በጣም ነው ያነሳሳሽን ግድ ይላል በእውነት በጣም ያለባችሁ አሪፍ ነው ስለዚህ አንድ ሁለት እያለን እዚህ ላይ ደርሰናል ወደ ቀጣዩ ጥያቄ ስናመራ ጄሪ ምን ማድረግ ያስደስታታል በትርፍ ሰዓቷ ምን ማድረግ ያስደስታታል ወይ ደግሞ ራስሽን ምን ስታረጊ ታገኛለሽ አብዛኛውን ጊዜ የሚያስደስትሽ ነገር እንግዲህ እኔ ምግብ መስራት በጣም ደስ ይለኛል ምግብ ማብሰል በጣም ያስደስተኛል በትርፍ ጊዜ ከዛ በተጨማሪ ደግሞ የተለያዩ ሾዎችን ሙቪዎችን ማየት ዶክመንተሪ ማየት በጣም ያስደስተኛል ባለኝ ትርፍ ጊዜ እውነቱን ለነገር ከተባለ ይሄን ያክል ትርፍ ጊዜ ማግኘት በአሁኑ ሰዓት ከባድ ነው የአራተኛ ዓመት ተማሪ ያስታውቃል በእውነት በጣም ከባድ ነው መስማ ትምህርት ያለን ትርፍ ጊዜ በቃ ሆምወርክ ካቻፕ ለማድረግ ተጠቀምበታለህ ትምህርት ለማጥናት ተጠቀምበታለህ በጣም ከባድ ነው like ትርፍ ጊዜ ማግኘት ግን አንዳንዴ ለመኖር ሲባል ራስህ ለራስህ በቃ ተወስናለህ እንደዚህ ረፍት ማግኘት አለብኝ ትላለህ ለበዛ ሰዓት ውስጥ ነው እንግዲህ እኔ ምግብ ማብሰል ደስ የሚለኝ የተለያዩ አዳዲስ ሙቪዎችን ማየት ደስ የሚለኝ እንዲሁም ማንበብ ደስ ይለኛል ለትምህርት ሳይሆን ለመዝናናት ማንበብ ደስ ይለኛል በጣም ደስ ይላል ስለዚህ ስለ ኢንተርቴይንመንት ራስን ስለማዝናናት ካወራን አይቀር ያንቺ ፌቨራይት ቲቪ ሲሪስ ወይ ደግሞ ሙቪ ወይ ደግሞ ፊልም ወይ ደግሞ ሙዚቃ የትኛው እንደሆነ ብትነግሪኝ አንድ ብቻ ነው መናገር የምችለው አይ ሁሉንም እንትን ማለት ትችላለሽ አንድ ላይ ጥያቄውን ስለጻፍኩት ነው እኮ እና አንድ ብቻ ነው መምረጥ ያለብኝ ወይ ከያንዳንዱ ሁለት እናርግልሽ እስቲ oh my god ከቲቪ ሾው ጀምር እሺ እና ግን ከእንግሊዘኛ ነው ወይስ ከአማርኛ ነው እንዴት ነው እስቲ ንገረኝ መጀመሪያ ከአማርኛ አርጊውና ከኢትዮጵያ ሙቪ ቲቪ ሲሪሶች እሺ ከዛ ወደ እንግሊዘኛው እንገባለን እሺ ደስ ይለኛል ከኢትዮጵያ ቲቪ ሲሪሶች or sitcom ቤቶች በጣም ደስ ይለኛል እውነት ለነገር ከተባለ ቅዳሜ ጧት ተነስቼ የምጠብቀው ቤቶች እና ከዛ በተረፈ ደግሞ ሳምንታዊ እንግዲህ የሚታይ ድራማ ዘመን ደስ ይለኛል ዘመን በጣም አሪፍ ድራማ ነው እሱንም በጣም በጉጉት የምጠብቀው በጣም አሪፍ ዘመንን እኔም እየተከታተልኩት ነው በነገራችን ላይ አይደል ደስ ይላል አይደል በጣም አሪፍ ድራማ ነው ብዙ ነገሮችን ያሳያል ትክክል ቤቶችም የብዙ ሰዎች ቤትን ያንኳኳል በእውነቱ ለመናገር እና ለዛም ደስ የሚለኝ ቤት በዛ ላይ በጣም ያስደናል ያስቃል በጣም ደስ ይላል በጣም ደስ የሚል ነው ቤቶችንም ለማየት ሞክሬያለሁ አንዳንዴ ደስ ይላል እሱ ወደ ሙዚቃዎች እንግባ እሺ ሙዚቃዎች እንግዲህ እንደምታውቀው ከሆነ አስቴር አወቀ በጣም ነው ወጣ የአስቴር አወቀ ቀንደኛ አድናቂ ዋው እና ቴዲም ያው እሱ ተከታትል ተቃደራል ማለት ነው በጣም አሪፍ እስቲ ሌላ ደግሞ ምንድነው ሙቪ ዘፈን ሌላስ ምን ቀረ ቲቪ ሲሪስ ሙቪ እና ሶንግ ነበር የተባለው ሁሉንም እንትን ብለሽዋል ያው ሌላ የምጠይቅሽ ጥያቄ ጄሪ እሺ ሌሎች ሰዎች ስለኔ ይሄን ቢያውቁ ደስ ይለኛል ብለሽ የምትይው ነገር ካለ በጣም አሪፍ ጥያቄ ነው I don't know I feel like ሰዎች ስለኔ ቢያውቁት ደስ የሚለኝ ነገር ምንድነው የሆነ እንጃ ምን እንደምነግር የሆነ ችግር ሲደርስባቸው ሰዎች ወይም የሆነ ሰው ጭንቀት ላይ ሆኖ መጥቶ ነው
እንደዚህ ሆንኩኝ ብሎ ሲያናገረኝ እውነት እልሃለሁ በቃ እኔ በእነሱ ቦታ ሆኜ